ለመሸፋፈን ካልሆነ በስተቀር ባለፉት 25 ዓመታት መጠነ ሰፊ የሆነ የፕሮፓጋንዳ ጦርነት በአማራው ህዝብ ላይ ሲደረግ ነበር። ትናንትና የአማራ የበላይነት ነበረ፣ ሀገር ሲገዛ ነበረ። በአማራዎች የተያዘውን የሚዲያ ዶሚናንስ ለመስበር ቆርጠን ተነስተን ያቋቋምነው ነው። ሰላም ጤና ይስጥልን፣ እንዴት ናችሁ? ቲኤንቲን ጀምረናል። እንደምን አላችሁ? ሰሞኑን እነ አቶ ጀዋር ኦኤምኤን ላይቭ አካሄዱት ውይይት የአማራ ብሔርተኝነት ጠበቃ አድርገው ራሳቸውን ከማቅረባቸውም በላይ ማንነቴ ኢትዮጵያዊነት ነው፣ ራሴን ከብሔር በላይ በሆነ ማንነት ነው መግለጽ የምፈልገው የሚሉትን ኢትዮጵያውያን በሙሉ በሆምለስነት ወይም ቤት አልባነት ፈርጀው ተመልክተናል። ሆምለስ የሆኑ ፖለቲከኞች አሉ ኢትዮጵያ ውስጥ። እኔ ሆምለስ ነው የምላቸው። ምንድነው ሆምለስ የምላቸው? ተሪ የሌለው አገራዊ ማንነት፣ ብሔራዊ የሆነ የኢትዮጵያን ማንነት መፍጠር የፖለቲካ አመለካከት አለ በመሃል ሆኖ አንዳንድ ችግሮችን የሚፈጥር። ዛሬ በቲኤንቲ ቤት አልባው ማን ነው በሚል ርዕስ ይህንንና ሌሎች አንኳር ነጥቦችን ከዚሁ ጋር አገናኝተን እናነሳለን። ቴዎድሮስ ጸጋይና ታምራት ነገር እዚሁ አብረናችኋለን። አድማጮቻችን እንዴት ሰነበታችሁ? አስተያየቶቻችሁን ስንከታተል ነበር። ሪዮት ሚዲያ ላይ በርካታ ስራዎችን እየሰራን ነው። ከቲኤንቲ ተጓዳኝ የሆነ ቴዲ በቅርቡ በጣም ደስ በሚል ሁኔታ የካስትሮን ህይወት አስመልክተህ አካፍለህን ነበረ። ስለዚህ አሁንም እንድትከታተሉ በፌስቡክ ላይክ እንድታደርጉን፣ አስተያየቶቻችሁን እንድትሰጡን፣ ጥያቄዎቻችሁን እንድትልኩልን ለማለት ፈልጋለሁ። በጀመርከው መንገድ ልቀጥልና የቲኤንቲንም የአትሮኑስንም ዋናውንም ጥላ የሆነውንም የርዕዮትንም ገጽ ላይክ ማድረግ አትርሱ። እዛ ላይ የምናወጣቸውንም ዝግጅቶች መከታተል፣ ሌሎችም እንዲሰማ ማድረግ ባትዘነጉ ደስ ይለናል። አብራችሁን ስላላችሁ እናመሰግናለን። ሰብስክራይብ ብታደርጉም እንወዳለንና እነዚህን ለማስታወስ እንፈልጋለን። ዛሬ ቤት አልባው ማን ነው የሚለውን ርዕስ አንስተን እናወራለን። በአንድ ጥያቄ ብንጀምር ደስ ይለኛል። እነ ጀዋር ከዚህ በፊት ይከተሉት ከነበረው መንገድ ለየት ባለመልኩ የአማራን ጨቋኝነት በማንሳት ከፍተኛ የፕሮፓጋንዳ ጦርነቱ አካል ሆኖ ቆይተው አሁን ደርሶ የአማራ ብሔርተኝነት ጠበቃ ነን እና በዚሁም በተዘዋዋሪም የአማራ ሕዝብ ጠበቃ ነን የማለት ነገር ታይቷል እና ይህንን ማድረግ ለምን ፈለጉ? ይህን ለማድረግ የፈለጉባቸው ምክንያቶች ምንድን ናቸው በሚለው መጀመር የምንችል ይመስለኛል። እሺ፣ እንግዲህ እንደ ማንኛውም ፖለቲካዊ እንቅስቃሴ በተለይ የቡድን ፖለቲካ እንቅስቃሴዎች ውስጣዊና ውጫዊ ምክንያቶች ይኖራሉ። በጥቂት ዓመታት ውስጥ ግፋቢል በጥቂት ዓመታት ውስጥ አማራን ሲያወግዙ በተለይ ከገዢው መንግስት ጋር አንድ ነገር መረዳት ያለብን የኦሮሞ ናሽናሊዝም ላለፉት 25 ዓመታት በኢህአዴግ በኩል ለምሳሌ ኦነግ ከፖለቲካው ስርዓት ቢወጣም በርዕዮተ ዓለም ግን ከህወሓት ጋር ቀኝ እጅ በመሆን እጅና ጓንት በመሆን ሲሰራ ነበር። እንዲያውም የኢትዮጵያዊ ማንነት ተከራካሪዎችን ያስፈራራ የነበረው በኦሮሞ ብሔርተኞች ነው። በኦሮሞ ብሔርተኞች ነው። ሁለቱም በኢትዮጵያ ማንነት ላይ፣ በኢትዮጵያዊነት ላይ፣ በኢትዮጵያ ታሪክ ላይ፣ በኢትዮጵያ መልክዓ ምድራዊ ቅርጽ ላይ በተሰሩ ስራዎች በሙሉ በባላጋርነት አጋር ሆነው ሰርተዋል። አሁንም አጋር ናቸው። አንደኛው ምክንያት እንግዲህ ይሄን አጋርነት ወደ ኋላ እናያለን። አሁን ያነሳው ጥያቄ ለምንድን ነው ኦህዴድ መፍጠር የፈለጉት? አማራ ብሔርተኞችን ወደ ኦህዴድነት ተገልጋይ ለማድረግ ነው የሚፈልጉት። በፈረስነት መጋለብ ነው ምኞታቸው። ምክንያቱም ይሄ ያለፉት 1 ዓመት ከ6 ወርና ከዛ በላይ የሆነው የኦሮሞ ተቃውሞ ያሳየው አንድ ነገር ቢኖር ለኦሮሞ ብሔርተኞቹ በተለይ ይሄንን ስንል ሁልጊዜም የኦሮሞ ብሔርተኞቹንም ሆነ የአማራ ብሔርተኞቹን ከህዝቡ ለይተን እንደምናይ መናገር እንፈልጋለን። በዚያው አጋጣሚ እየተናገርን ያለ ነው በየዘውጉ ስላሉ ብሔርተኞች ብቻ ነው እና የኦሮሞ ብሔርተኞቹ ወደሚፈልጉት ግብ ሌላውን ህዝብ ሳያስተባብሩ መድረስ እንደማይችሉ ተገንዝበዋል። ስለዚህ አሁን የፈለጉት ወደዚህ ወደ ግባቸው ለመድረስ የሚረዳቸውን ፈረስ ነው። በተጨማሪም ደግሞ የሆነ ጫፍም ደርሰዋል። ማለት ጫፍ ስለ የተሻለ ሪሶርስ ይታይባቸዋል፣ የተሻለ መደራጀት ይታያል፣ የተሻለ የሚዲያ መዋቅሮች ይዘዋል ከቀድሞ ስታወዳደር። ስለዚህ አሁን ግልገል የመፈለጊያ ተገልጋይ ፈረስ የመፈለጊያ መጋለቢያ የሚጋለቡት ፈረስ እየፈለጉ ጫፍ ደርሰዋል ከምል እኔ ጫፍ እንደደረሱ አምነዋል ብል ይቀለኛል። ጥሩ ያስኬዳል። ባይ ዘ ዌይ እሱ ነገር የሚያስኬድበት አንደኛው ምክንያት በተከታታይ የምታየው የነ ጀዋር እርግጫዎች እያየን ነው። በቃ ጨርሰናል ሌላውንም አንፈልግም የሚል
ግንዛቤ ይታያል። ከዛ ደግሞ እንዳልከው ደግሞ ሌላውንም የመፈለግ ፍላጎት አለ። አንደኛው እሱ ነው። ሌላኛው ግን ብዙ ሰዎች የማይከታተሉት ነገር ለምንድን ነው ይህንን ውይይትስ አሁን ማድረግ የፈለጉት ምትል ስንል የጀዋርን የውስጥ ፖለቲካ ማየት አለብን። የውስጥ ስለ በኦሮሞ ብሔርተኞች መካከል በሚካሄደው ፖለቲካ ውስጥ በተለይ ከቻርተሩ መውጣት በኋላ ጀዋር ራሱን እስካሁን አክቲቪስት፣ የሚዲያ ሰው፣ የፖለቲካ ተንታኝ እያለ ነበር ራሱን የሚገልጸው። አሁን ግን የፓርቲ ፖለቲካ፣ የስልጣን ፖለቲካ ውስጥ ለመግባት እየተንደረደረ ነው። ይህን በሚያደርግበት ጊዜ በውስጥ ባሉ በተለይም በኦነግ ፖለቲካ ውስጥ ባሉ በዳውድ ኢብሳ አንጃና በገላሳ ዲልቦ በሚመሩ አንጃዎች መካከል እጁን ማስገባት ጀምሯል። ይሄ ደግሞ የውስጥ ግጭቶቹን በጣም ፈጥሮ በኦሮሞ መካከል ስለ ጀዋር የነበረው እይታ እየተቀየረ መጣ። ይህን የውስጥ እይታ ለመቀየር የምታደርገው ምንድነው? አንደኛው ነገር ውጭ ሄደህ ትንኮሳ ትፈጥራለህ። ትንኮሳ ስትፈጥር የውጭ ሰዎች አንተን ያጠቁሃል። የውጭ የሚባለው እንግዲህ በዚህ ሰዓት ኢትዮጵያ ብሔርተኞች አማራን ሄደህ ትነካለህ። ስትነካ ያ ሰው ላንተ መልስ ይሰጣል። ላንተ መልስ ሲሰጥ ትመጣና የኔ ብቻ ያልከው ተመልካች ውስጥ እንደገና ጀግና ሆነህ ትወጣለህ። ስለዚህ ይሄ ጀዋር የውስጥ ግጭቱን ራሱ ለመፍታት እያደረገ ያለ አንደኛው እጁን እየሰነዘረ ነው። ለነገሩ የዘውግ ብሔርተኞችና የአምባገነኖች በጣም ተደጋጋሚ ድርጊት ነው በነገራችን ላይ እና አምባገነንና የዘውግ ፖለቲካ የሚያካሂዱትን ብታይ በሰዎቻቸው መሀል ጠንካራና ብቸኛ ምርጫ ሆኖ ለመታየት በሌሎች የመጠቃትን በሌሎች የመገፋትን ምስል መፍጠር ይፈልጋሉ። እኔ የእናንተን ፍላጎት ለማስጠበቅ እየሞከርኩ ሌሎች ግን ይኸው በእኔ ላይ ተነስተውብኛልና የጋራ ጠላቶቻችንን እናጥቃ በሚል አንድ ላይ እንደ ነዶ የማሰር ነገር። በዚህም ደግሞ በነገራችን ላይ ወደ አማራ ብሔርተኝነት ፊታቸውንም ካዞሩባቸው ነገሮች አንዱ የጋራ ጠላቶቻችን አንድ ናቸውና በጋራ እንተባበር የማለት ነገር ነው። እዛ ውይይት የተጠቀሰው እንደምናውቀው የዚህ የአማራም ሆነ የኦሮሞ ብሔርተኝነት እንቅፋቶች ህወሓትና ኢትዮጵያዊ ብሔርተኞች ናቸው ብለው ነው ማቅረብ የፈለጉት ሰዎቹ። ህወሓትንና ኢትዮጵያዊ ብሔርተኝነትን በአንድ ሰልፍ ለማቅረብ መሞከራቸው በጣም የሚያሳዝንም የሚያስቅም ነገር ነው። ምክንያቱም በማናቸውም መለኪያ ከኢትዮጵያዊ ብሔርተኛ ይልቅ ብቻ ሳይሆን እንደውም የኢትዮጵያዊ ብሔርተኛ ከህወሓት ጋር ምንም የጋራ ነገር የለውም ለማለትም መድፈር ይቻላል። ከኢትዮጵያ ብሔርተኝነት እጅግ በቀረበ መልኩ ለህወሓት የሚቀርቡት እነ ጀዋር ናቸው። አብረውም ሰርተዋል። አሁንም ፖለቲካዊ አስተሳሰባቸውም ቅድም እንዳልከው የታሪክ ትርጓሜያቸው ሁሉ አንድ አይነት ነው። የሚገርም ነገር ነው የኢትዮጵያ ብሔርተኞችን ከህወሓት ጋር ለማመሳሰል መሞከር። የሚቀጥለው ነጥብ የሚመስለኝ በተለይ ጀዋር ህዝቡን ስሙት የሚል ነገር አንስቷል። ይሄ አስቂኝ ነበረ። የወጡ ያሉት የሬዚስታንስ ሶንጎች ወይም ደግሞ የእምቢተኝነት ዘፈኖችን ብትወስዳቸው በተለያየ መልኩ ብዙ አንዱ እኮ በተለይ ቲንክ ኢትዮጵያን የሚያጠኑ ምሁራኖች ዝም ብሎ መጽሐፍ ላይ ድርቅ ከማለት እነዚህ በህዝቡ ሲወጡ የነበሩ መፈክሮችን ማዳመጥ መቻል አስፈላጊ ይመስለኛል። በተለይ ህዝቡን ስሙት ሲል አማራ ክልል በተነሳው አመጽ በተነሳው የአማራ ተጋድሎ የወጣውን ዘፈን ስሙት፣ የወጣውን ሽለላና ፉከራ ለምን አትሰሙትም? ኤሊቲስት ብቻ ለምን ትሆናላችሁ ይላል። የተወያዩበትን ፕሮግራም የጀመሩበት የይሁዴን ዘፈን እስቲ እንስማው። ማንነት የራስ ነው፣ ሃይማኖት የግል ነው፣ ሀገር የጋራ ነው፣ ቁልፉና ማሰሪያው ኢትዮጵያዊነት ነው። ጀዋር ይህን አይሰማም። ያው የሚፈልገውን ነው የሚሰማው። ራሱ ፕሮግራሙ ቁልፍና ማሰሪያው ኢትዮጵያዊነት ነው የሚል ዘፈን ነው። ሌሎቹንም ብታይ በአማራ ተጋድሎ ላይ ኢትዮጵያዊ ብሔርተኞች የሚፈጽሙት ደባ ብሎ የጠቀሰው ምንድን ነው? እንደ ጎንደር እንደ ጎጃም እንቅስቃሴ ገልጸው ያሳንሷቸዋል የሚል ነገር ነው። ለዚህም ደግሞ በምስክርነት ዘፈኖቹን ምኖቹን የጠቀሰውና ዘፈኖቹ በጠቅላላ ማለት ይቻላል የሚሉት ስለ አካባቢ ውስጥ ጭቆና፣ ስለ ፍትህ ችግር፣ ስለ ኢኮኖሚ፣ ስለ ሌሎችም አለ አይደል የህዝብ ብሶቶች ነው የሚያወሩት እንጂ እኔ የአማራ ብሔርተኛ ነኝ ኢትዮጵያዊነቴም ከአማራነቴ ቀጥሎ ነው የሚል አንድም ዘፈን አልተሰራም። ይህን በእርግጠኝነት መናገር ይችላሉ። በእርግጠኝነት እና ህዝቡን ያልሰማው በተለይ በዘፈኖቹ ረገድ ራሱ ጀዋር ነው። እንዲህ ነን እኛ ጎንደሮች ለጠላነረ ለወደደን ማቸው እንዲህ ነን እኛ ጎንደሮች እሷ ጎንደር እሱ ጎንደር አንቺ ራስሽ ጎንደር እኔ ራሴ ጎንደር
በእናትና ባገር የማንደራደር በጎንደር ተቃውሞ በተለያዩ ቦታ የተካሄዱትን ተቃውሞዎች ብታይ መፈክሮቹን ብታይ በማያሻማ መልኩ ኢትዮጵያዊነቱን የገለጸ እንቅስቃሴ ነው ባይ ነኝ። በማያሻማ መልኩ ማንም ለትርጉም በማያመቸው መልኩ ባንዲራ ንጹህ ልብ ያለኝ የማትበጠስ ጽኑ እምነት ያለኝ የጠራሁ አበሻ ኢትዮጵያዊ ነኝ። እኔ አሁን ኢትዮጵያ ውስጥ የማንነት አንደኛው መለኪያ ደም ነው። የኦሮሞ ደም ደሜ ነው ካልክ ከዚህ በላይ የማንነት መጋራት ምልክት ያለ አይመስለኝም። ዘመዴ ነው ወንድሜ ነው የሱን ደም በቀላለው እያልክ እኮ ኦሮሞ እኔ ነኝ ነው ያለው። እኔ እንደውም እዛ ላይ በተደጋጋሚ የሚሰራው ስህተት ምንድነው? የአማራ ህዝብ ለኦሮሞ ህዝብ ሶሊዳሪቲ ያሳየ ወይም የትብብር ፍላጎቱን አሳየ እያሉ ነው የሚገልጹት። ይሄ የህዝቡን ጥያቄ የህዝቡን የፍቅር ግብዣ ማሳነስ ነው አድርጌ ነው የማየው። ይሄ ትብብር አይደለም። የኦሮሞ ደም የኔ ነው ስትል ኦሮሞን ስትገድል እኔ ነው የገደልከው ነው ያለው ህዝቡ። እና ከዚህ በላይ የአንድነት ከዚህ በላይ የኢትዮጵያዊነት መልእክት የለም። እና ጀዋር ግን ለነሱ የሚታያቸው የኦሮሞ ደም የኔ ነው የሚለው የሚታያቸው በራሳቸው ልክ ሰፍተው ነው የሚገነዘቡት ነገሩን። ጃዋር ከዚህ በፊት በተናገረው ንግግር ላይ የኢትዮጵያውያን ሙስሊሞችን ጥያቄ ራሱ የብሔር ጥያቄ አድርጎ ነው ያቀረበው። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። የኢትዮጵያውያን ሙስሊሞች እስካሁን ካየናቸው እንቅስቃሴዎች በሚገርም ሁኔታ የመገንጠል ጥያቄ አልጠየቁም፣ የክልል ጥያቄ አልጠየቁም፣ በአንድ ክልል ራሳቸውን አልወሰኑም። ኢትዮጵያ ውስጥ ባለ ሙስሊም ሁሉ ህገ መንግስቱ ላይ የተጻፈው መብት ይከበረልኝ ነው ያሉት። ኢትዮጵያዊ ጥያቄ ነው። ጥያቄያቸውን ፍሬም ያደረጉት የቀረጹት በኢትዮጵያዊነት ውስጥ ነው። ለዚህ መልሱ ብሎ ጃዋር ያቀረበው ምን ብሎ ነው? በብሔር ስትደራጁ ነው። ለረጅም ጊዜ በ25 ዓመታትና ከዛ በላይ በአማራ ህዝብ ላይ ተከታታይ የሆነ የፕሮፓጋንዳ ጦርነት ታውጆበት ከርሟል ብሎ ይናገራልና ልክ እንደ ጲላጦስ ከደሙ ንጹህ ነኝ አይነት ነገር ነው ማድረግ የፈለገው። ከህወሓት ጋር ሙሉ በሙሉ ተባብረው በነገራችን ላይ በአማራ ህዝብ ላይ የደረሰው ሁሉ የደረሰው በሌላ በምንም ምክንያት አይደለም። የኢትዮጵያዊ ብሔርተኝነት መካን ነው፣ የኢትዮጵያዊ ብሔርተኝነት መገኛ ነው ተብሎ ስለታሰበ ነው። እና እኔ በእኔ እምነት በአማራ ላይ የተፈጸሙት ጥቃቶች በሙሉ ኢትዮጵያዊነትን ለማዳከም የተደረጉ ናቸው። እነዛን የፕሮፓጋንዳም ሆነ ማናቸውም ሌላ መልክ ያላቸው ጥቃቶች፣ አካላዊ ጥቃቶች ጭምር፣ ጭፍጨፋ ጭምር ሲፈጸም የነበረው በእነዚሁ አሁን የአማራ ጠበቃ ሆነው መቅረብ በሚፈልጉ ሰዎች ነው። ጀዋር በተደጋጋሚ በግልጽ የአማራ የበላይነት ነበረ ብሎ ሲከስ ኖሯል። አሁን ተመልሶ ልክ ከአጥቂዎቹ ወገን እንዳልነበረ ሆኖ ነው መቅረብ የሚፈልገውና አክሮባቱ በጣም አስገራሚ ነው ለማለት ነው። የአማራን እንቅስቃሴ የመደገፍ አዝማሚያ ያሳዩት እነ ጀዋር ይሄ አሁን የተፈጠረው የአማራ ተጋድሎ እንዲፈጠር ትልቁን አስተዋጽኦ ካደረጉት መሀል እነሱ እንደሚገኙበት ይረሳሉ። እና ይሄ ደግሞ ገጽ ግልበጣ ነው። ትላንትና በጠላትነት ስንት ነገር ስታደርግ የነበረውን ህዝብ ደርሶ ወዳጅ የመምሰል ሙከራ ስታደርግ ምን ያህል ብትንቀው ነው ህዝቡ የማያስታውስ ነው። ትላንት ያልከውን የሚረሳ ነው። ከረሜላ ሰተህ እንደምታታልለው ህፃን አንድ ሁለት መልካም ቃላት በጣልክለት ቁጥር ወደ አንተ የሚመጣ ነው። እኔ ይሄም በጣም በጣም ይረብሸኛል። እውነቴን ነው የምነግርህ። ስለ ህዝብ በአጠቃላይ ያላቸው አመለካከት ራሱ ችግር ያለበት ነው። ህዝብ ያስታውሳል፣ አቋም ይወስዳል። እና እነሱ በአንድ ፕሮግራም የአንድን ብሔርተኝነት በተመለከተ በጎ የሚመስሉ ግን በውስጣቸው መርዝ ያላቸውን ቃላት ስለተናገሩ ህዝብ አብሯቸው ይሰለፋል ብሎ ማሰብም ለህዝብ ያላቸውን ንቀት ያሳየናል ብዬ አስባለሁ። ውይይቱ ላይ የተነሳውና ሌላ ማንሳት ያለብን ነጥብ ምንድን ነው? ጀዋር
የአማራ ብሔርተኝነትን እና መሰል እንቅስቃሴዎችን በዲሞክራሲያዊነትና በተራማጅነት ይፈርጃቸዋል። ኢትዮጵያዊ ብሔርተኞችን ደግሞ ኋላ ቀርና ከተግባር ጋር ያልታረቁ ሀሳብ ላይ የተንጠለጠሉ ብሎ ይፈርጃቸዋል። ይሄን ፍረጃ እናውራው። ተራማጅነት በሚለው ጽንሰ ሀሳብ እንጂ ተራማጅነት ምንድነው? ተራማጅ ፕሮግሬሲቭ ከአንድ ቦታ ወደ ተሻለ ያው ሄጊሊያን ቪው ይሉታል። ከሄግል ሂስትሪ እየተሻሻለ ይሄዳል ወደፊት ነገ ከዛሬ የተሻለ ይሆናል በሚለው ነገ በዚህ ጉዞ በኢኮኖሚ ጥያቄ የሚሆን በዲሞክራሲ ጥያቄ የትኛው ነው የተሻለ አደረጃጀት የሚለው ነው እንግዲህ። ስለዚህ ወደፊት ወደ ኋላ አንደኛው ተራማጅ አንደኛው አድሃሪ ወይንም የቀድሞ ስርዓት ናፋቂ ስትለው እነ ጀዋር ራሳቸውን ተራማጅ አድርገው የሚያቀርቡት ከየት ተነስተው አንደኛው አመለካከት እንግዲህ የቀድሞዋን ኢትዮጵያ ማለትም ደርግ ኃይለ ሥላሴ ምናምን ኢምፔሪያል ወይም ደግሞ ኢምፓየሯን ለመመለስ መፈለግ ነው። ሌላው ግን ዋነኛው ከሱም ይልቅ በሰው ልጆች በኢትዮጵያውያን አደረጃጀት ላይ ኢትዮጵያውያን በብሔር የተደራጁበት አንዱ ከሌላው ወደ ሌላ ክልል የማይንቀሳቀስበት በቋንቋቸው የተከፋፈሉ አንዱ ሌላውን ወደሚፈራው አሁን ወዳለው አሁን ካለውም ወደ ባሰው ነው እነሱም ያዩልህ እሱ ነው ተራማጅ እንግዲህ በእነሱ ይሄ በጣም አስቂኝ ትንታኔ ነው። ምክንያቱም በታሪክ ውስጥ አሁንም በተግባር በእኛ ዕድሜ እንዳየነው ወደ ብሔር መደራጀት ተራማጅ አያስብለው። እንደውም ወደፊት እየተራመድክ መስሎህ በእኛ ታሪክ ከነበረው ከለመድ ነው ከምናውቀው ወደ ዘመነ መሳፍንት ነው እየወሰዱን ያሉት። በሰው ልጅ ውስጥ ከሰው ብሔርተኞች ፈጽሞ የማታገኘው አንድ ነገር አለ፣ የኢኮኖሚ ጥያቄ። ምክንያቱም ለሰው ልጆች እነሱ ማንነት እያሉ ነው የሚመግቡ። እስቲ የጎጃሙን ገበሬ አምጣውና ከባሌው ገበሬ የተለየ ህይወት አለው ወይ ዛሬ? ይህን አይመልሱልህ። ይህን የማይመልሱልህ ለምንድን ነው? አብዛኛውን ጊዜያቸውን በአይዲዮሎጂያቸው መታወር ምክንያት አብዛኛውን ጊዜያቸውን የሚያጠፉት በባሌው ገበሬና በጎጃሙ ገበሬ መካከል ስላለው የልብስ ዲዛይን እንጂ ስለበላውና ስላልበላው አይደለም። ስለ አፈሩ አይጠይቁም። ውይይቱ ላይ የተነሳው አንድ ነገር እንግዲህ ኢትዮጵያዊነትን የተሸነፈ ነው ብለው ከሚገልጹበት ነገር አንድ የጋራ ማንነት ለመፍጠር ሲሞክሩ ከሽፏል የማለት አይነት ነገር ነውና በተዋጣ ማንነት አንድ ትልቅ ሌላ አቃፊ ሁሉንም የሚያቀፍ ማንነት መፍጠር ወይም ኢምፓየር የመፍጠር እቅድና ስኬት የተቀደሰ ነው እንጂ ጥፋት አይደለም። አሜሪካ የሚባል አገር አሜሪካዊ የሚባል ማንነት እንዲኖር መስራቱ በምንም መልኩ ጥፋት ሊሆን አይችልም። በምንም መልኩ በሀገሪቱ ውስጥ ያሉት ማንነቶች ተቀላቅለው አንድ እጅግ የበለጸገና አዲስ ማንነት ለመፍጠር መሞከር ምኑ ጋር ችግር እንደሆነ ዛሬ ድረስ አልገባኝም። ወደፊትም የሚገለጥልኝ አይመስለኝ እና ኢትዮጵያዊነት ማለት ኢትዮጵያዊ ማንነት ነውር እንደሆነ አድርገው ነው ለማቅረብ የሚፈልጉት። ለነገሩ እነዚህ ሰዎች በተደጋጋሚ ኢትዮጵያዊ ማንነት የለም ብለው የካዱ ናቸው። ኢትዮጵያዊ ማንነት የሚባል ነገር የለም። ኢታና ሀብቴ ንግግር በዚህ ስብሰባ ላይ ሆምለሶች ናቸው ያለውን እስቲ እንስማ። ሆምለስ የሆኑ ፖለቲከኞች አሉ ኢትዮጵያ ውስጥ። እኔ ሆምለስ ነው የምላቸው። ምንድነው ሆምለስ የምላቸው? ተሪ የሌለው አገራዊ ማንነት ብሔራዊ የሆነ የኢትዮጵያን ማንነት መፍጠር የፖለቲካ አመለካከት አለ በመሃል ሆኖ አንዳንድ ችግሮችን የሚፈጥር። እንግዲህ እሱ ስፍራ የላቸውም ቦታ የላቸውም ብሏል። የእገሌ አገር እዚህ ጋር ነው የእገሌ ደግሞ እዚህ ጋር ነው ብሎ እዛው የማቀብ ነገር በተደጋጋሚ ታይቷል እና ዋና የኤትኖ ናሽናሊዝም ወይም የዘውግ ብሔርተኝነት መገለጫም ይሄ ነው። ለነገሩ ከዚህ በፊት እንደምታስታውሰው በዚህ በቲኤንቲም ዝግጅት ጀዋር ቤትን አስመልክቶ ያለውን ሀሳብ በደንብ አሳይተናል። እያሉ ያሉት ምንድን ነው? እነዚህ ሰዎች አማራው ሆምላንዱ ወይም አገሩ እዛ ነው ሲሉ ወለጋን፣ መቀሌን፣ አዋሳን፣ ኦጋዴንን እየነጠቁ ነው። ራሱ ያለውን ቤት አፍርሶ የኦሮሞ ሕዝብ ከዚህ በፊት በቤት ግንባታ ውስጥ የነበረውን ድርሻ ክዶ አንዲት ትንሽዬ ቤት የመስራት ፍላጎት ነው እኔ የማየው። በጣም ነው ልቤ የተሰበረው በዚህ ንግግር በአንድ ምክንያት። በዋነኛነት በእኔ ዕድሜ ሩቅ አይደለም፣ እኔ 40 አልሞላኝ። በእኔ ዕድሜ ይሄ ሌሎችን ቤት አልባ የሚል ንግግር ከኦሮሞ አፍ መስማቴ በጣም ልቤን ሰብሮታል። ምክንያቱም እኔን ያሳደጉኝ አያቶች፣ እኔን ያሳደጉኝ አጎቶች፣ እኔን ያሳደጉኝ አክስቶች፣ ቃሎች፣ ቄሶች፣ ሽማግሌዎች፣ ፓስተሮች፣ ኦሮሞዎች ለቤት አልባው ቤት ሲሰጡ የኦሮሞ ማንነት መሬት ለሌለው መሬት መስጠት ነው፣ ለተራበው ምግብ መስጠት ነው።
እንዴ ኢትዮጵያ ውስጥ እኮ እናውቃለን። ከጎጃም ጎንደር ሰው ገለህ እኮ ኦሮሞ ሀገር ነው የምትሻሸው። ኦሮሞ ተቀብሎህ መሬት ሰጥቶህ ጠመንጃ ይዘህ ስለመጣህ አይደለም፣ ልጁን ድሮልህ። ይሄ ደግሞ በአንድ ኦሮሞ አካባቢ ማለት በወለጋ በሸዋ በአንድ ቦታ የተወሰነ አይደለም። አርሲ ሂድ፣ ሐረር ሂድ፣ ባሌ ሂድ፣ ከሌላ ቦታ ለመጣው ለአማራው፣ ለትግሬው ቤተ ክርስቲያን የሚሰራው ሙስሊሙ ኦሮሞ ነው። ይህን ከኦሮሞ አፍ መስማት ለእኔ በጣም ትልቅ ስብራት ነው። ሲጀምር ደግሞ ይህንንም የኦሮሞነት መገለጫ አድርጎ መናገር። ስለ ገዳ ያወራሉ እነዚህ ልጆች። የገዳ ስርዓት መመለስ እንፈልጋለን። ገዳ በዋለበት አልዋሉም። እነዚህ የገዳ እርግማን የሚገባቸው ልጆች ናቸው። እነዚህ ሰዎች የኦሮሞ ወኪል ሆነው መታየቱ በጣም በጣም አሳፋሪ ነው። በጣም የሚገርመኝ ደግሞ ሌላው መሰለህ በምሳሌነት የሚጠቅሷቸው ቦታዎችን ብታይ የፈራረሱ ቤቶችን የሚመኟቸውን ቦታዎች ብታይ ወይ ኦና የሆኑ ወይ የፈረሱ ቤቶችን ነው። በቃ ለምሳሌ ደቡብ ሱዳንን፣ አሁን ደቡብ ሱዳን እንደው ሰው በምኞቱ መዝገብ ውስጥ ይጽፋል። ደቡብ ሱዳን ገና ተፈጥራ ሳታልቅ እርስ በርስ ያውም በጎሳዎቿ መሃል በብሔሮቹ መሃል እኮ ነው የሁሉ እልቂት የተፈጠረው። እንደውም ወደፊት ሊመጣ የሚችለውን መዓት ተግባራዊ ማሳያ ሆኖ ሳለ ደቡብ ሱዳንን ነው በምሳሌ የሚጠቅሱት። ሌላው ጀዋር በተደጋጋሚ በጽሁፉም በንግግሩም የሚጠቅሰው ኤርትራን ነው። አሁን ኤርትራን ይመኛል ሰው። አሁን ኤርትራ ያለበት ሁኔታ ወደፊት ኦሮሚያ ልትሆን የምትፈልገው ከሆነ እኔ ሁሉም እዛ ዙሪያ የተሰበሰቡ ኦሮሞች ከዚህ ሀሳብ መሸሽ ያለባቸው ነው ይመስል የማስጠንቀቂያ ደወል አድርጌ ነው እኔ የማየው ነገሩን። ሶማሊያን ሰው አያይም እንዴ ምን እንደተፈጠረ? ስለ ያው እንግዲህ በጎሳ ተከፍሎ ነው ያ ሁሉ አንድ ቋንቋ አንድ ሃይማኖት ይዞ እንኳን ከዛ የበለጠው የጎሳ ማንነቴ ነው ብሎ ነው እንግዲህ ያ ሁሉ ችግር የተፈጠረው። የፈረሱ ቤቶችን በምሳሌ ማድረግ ምን አይነት ህመም ነው የሚለው እኔ በጣም ይገርመኛል። አንድ ሁለተኛ ደግሞ እዚህ ጋር ላነሳ የምፈልገው አንድ ልብ እንዲባል የምፈልገው ነጥብ እነ ጀዋር አሁን የአማራ ብሔርተኝነት ጠበቃ መስለው መቅረብ ይፈልገዋል። ግን የዘውግ ብሔርተኞችም ሆኑ ሌሎች የውስጥም የውጭም ጸረ ኢትዮጵያ የሆነ አቋም ያላቸው ኃይሎች አንድ የሚያደርጋቸው አንድ ነገር አለ። ጣሊያንን፣ ግብፅን፣ ሶማሊያን፣ ኤርትራን፣ ህወሓትን አሁን እነ ጀዋርን ብታይ አንድ የሚያደርጋቸው ነገር ምንድን ነው? የውስጥ ግጭቶችን መቆስቆስና ኢትዮጵያዊነትን የሚያቀነቅኑ ህዝቦችን መሀል ገብቶ መሰንጠቅ ነው አንድ የሚያደርጋቸው። ጣሊያን አሁን ያለውን በቋንቋ የማካለል ሐሳብ ከህወሓት በፊት በተግባር የተገበረው ጣሊያን ነው እንደምታውቀው። የሱንም ካርታ ነው የሱንም የተጠቀሙበት። ግብፅ የኤርትራንም የህወሓትንም ሌሎች የኦነግንም ሌሎችንም እንቅስቃሴዎች ጸረ ኢትዮጵያ እስከሆኑ ድረስ በሙሉ ኃይል ደግፋለች። ሶማሊያ በ1964 በአውሮፓውያን አቆጣጠር ማለት ነው እና በ1977 በነበሩት ግጭቶች ሁሉ የምዕራብ ሶማሌ ነጻ አውጪዎችን የባሌን የኤርትራን አማጽያን ደግፋለች። የውስጥና የውጭ ጸረ ኢትዮጵያ ኃይሎች በሙሉ የጋራ ስልት ይሄው ነው። ሙሉ ለሙሉ እስማማለሁ። ከዚሁ ጋር ግን ሌላ የተገናኘ ነገር አለ። ለምንድን ነው ኢትዮጵያን እንደ ቤት የማይቆጥሩት? እነ ጀዋር እነ ኢታና ለምንድን ነው እኔን አንተን ወይም ኢትዮጵያዊ የሚለውን ቤት አልባ እነሱ ራሳቸውን እንደ ባለቤት የሚቆጥሩት? ኢትዮጵያዊ ገና ሲጀምሩ ጉዞአቸውን በፖለቲካ ሲጀምሩ እነዚህ ልጆች በአንድ ነገር ነው የጀመሩት። በኦሮሞ ብሔርተኝነት ውስጥ ኢትዮጵያን የገነቡትን የኦሮሞ ጀግኖች፣ የኦሮሞ አባቶች፣ የኢትዮጵያዊነት መሰረት የሆኑትን የኦሮሞን ኮንትሪቢዩሽኖች በሙሉ ክደህ ነው የምትጀምረው። ኢትዮጵያዊነትን ጥለህ ነው የምትጀምረው። ኢትዮጵያዊነትን ጥለህ ስትጀምር በውስጥህ ግጭት ይፈጠራል። ጥልቅ የስነ ልቦና ግጭት ይፈጠራል። ምክንያቱም ኢትዮጵያዊ ብሔርተኝነት ራሱን የሺህ ዘመናት ታሪክ ያለው የሁሉም አስተዋጽኦ ያለበት በጣም ኤንሸንት ኖብል ብሎ ነው የሚጀምረው ራሱ። ያ ያስቀናሃል። ያ ውስጥህ ከፍተኛ የሆነ ኢንፌሪዮሪቲ ኮምፕሌክስ ወይም ምን ነበር ያልከው አማርኛውን የዝቅተኝነት ነውጥ ውስጥ ይከታል። የታታይ ምንድን ነበር ያልከው? ታታይ ውጥንቅጥ ውስጥ ይከታል። ያ ውጥንቅጥ ውስጥ ሲከትህ በቃ ምን ታደርገዋለህ? ቁጣ ይገነፍልብሃል። ምክንያቱም እዚህ ጋር ኢትዮጵያዊ ታሪኩን ሚዚየም ውስጥ ያስቀምጣል። ኢትዮጵያዊ ታሪኩን ህንድ ጋር ይጠቅሳል። ከህንድ ጋር እዚህ ጋር ከግሪክ ጋር ራሱን ያወዳድራል። እዚህ ጋር ራሱን ከግብፅ ጋር ያወዳድራል። እዚህ ጋር ራሱን መጽሐፍ ቅዱስ ውስጥ ይጠራል። ይሄ በጣም ነው የሚያናድድህ። ምክንያቱም ራስህ የአባቶችህ የሆነውን ትተህ መውጣትህ ራሱ ይቆጭሃል እና ምን ትሆናለህ? ሌላውን ሆምለስ ማለት ትጀምራለህ። ራስህ ቤት አልባ ሆነ ራስን ቤትህን አፍርሰህ ትመጣና ቤት አልባ እኔ ኦሮሞነት ቤቴ ነው፣ የአባቴ የእናቴ ሙሉ ቤቴ፣ ኢትዮጵያዊነትም ቤቴ። ሲካድ የሚካድበት መጠን ደግሞ በጣም አስገራሚ ነው። አሁን ለምሳሌ ጀዋር
በተደጋጋሚ የሚለው ነገር ምንድነው? ኢትዮጵያዊ ብሔርተኝነት ምንም አይነት መሰረት የለውም፣ ህዝብ የለውም። አዲስ አበባ እንኳን አለን የሚሉት ኢትዮጵያዊ ብሔርተኛ ህዝብ የለም የሚለው ነገር አለ። ይሄ ማለት ምንድነው? አንድ ቅድም ካልነው ይሄ ጨፍላቂ ከሆነ እሳቤ የሚመጣ ነው። የኦሮሞ ህዝብ በሙሉ ከኢትዮጵያዊነት ጋር ጠብ የገባ አድርጎ ነው የሚያቀርብልህ እና አሁን ደግሞ እንዳደረገው የአማራ ህዝብ በሙሉ እንደዛ አድርገዋል፣ በምሁራኑ ላይ አመጿል ብሎ እንደገለጸው ማለት ነው። ይሄ ጅምላ ፍረጃ ነው። እሱም ትክክል አይደለም። ኦሮሞ በሙሉ ከኢትዮጵያዊነት ሸሽቶ ቢሆን ኖሮ ኢትዮጵያ ዛሬ አትኖርም በህይወት። ሁለተኛ ደግሞ የአዲስ አበባ ህዝብ እኮ በ1997 ዓ ም 100% እኮ ነው ያሸነፉት ኢትዮጵያዊ ብሔርተኛ የሆኑ ፖለቲካ ፓርቲዎች 100%። ማን ያርዳ የቀበረ እንደሚባለው ገና አለን እኮ በህይወት ታሪኩን በእጃችን የጨበጠን የዳሰስን የነካ ነው አለን። በቦታው የነበርን እዛው ህዝቡ መሃል የተመረጠን ያስመረጠን እና ሌላው በሃይማኖታዊ ተቋማቶች ውስጥም የለም ኢትዮጵያዊነት መሰረት የለውም ይላል። በነገራችን ላይ እዚህ ላይ መነሳት ያለበት የሃይማኖት ተቋማት የሃይማኖት አባቶች እኮ ወጥተው ሲናገሩ አንዳቸውም ለአማራ ለኦሮሞ አልተናገሩም። ምዕመናን እየተገደሉብን ነው ብለው ለሰብአዊነትና ለፍትህን የቆሙት። ግን አሁንም ጀዋር የሰብአዊነትና የፍትህ ጥያቄዎች ሁሉ በብሔር ማዕቀፍ ውስጥ ስለሚታዩት ነው የብሔር ጥያቄ የሚመስሉት። ሁለተኛ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታክል በጣም ትልቅ ተቋም እንደሌለች ነው የሚቆጥረው። በውስጡ ያለውን ሁልጊዜ በታሪኳ ያለውን የውስጥ የዘውግ ፉክቻም የበላይነት የሚደረግ ፉክቻም አሁን ለሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የለችም። ያለችው የትግራይ ኦርቶዶክስ ቤተክርስቲያን እዛ ላይ እንግዲህ በፖለቲካውና በስልጣን ምክንያት ስለሆነች ማለት ነው። ካልሆነ በስተቀር ፊት ለፊትህ በግልጽ ራሷን ከነ ስነ መለኮቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብላ በስነ መለኮቷ ራሷን ከግሪክ ከአርመን ከሌሎች ቤተክርስቲያኖች ለይታ ያስቀመጠች ከዚህ በላይ ጥልቅ ኢትዮጵያዊነት ልታገኝ አትችልም። ስነ መለኮታዊ ማንነት ልታገኝ አትችልም። ሌላው ለመጨረሻ አድርገን ብናነሳው የምወደው ነጥብ ምንድን ነው? እነ ጀዋር እዚህ ላይ ውይይት ላይ በኦኤምን በተካሄደው ውይይት ላይ ከጠቀሷቸው ነገሮች ሊብራራ ይገባል ብለን የምናስበው ነገር ኢትዮጵያዊነት ለየትኛውም አካል የሚያቀርበው ፕሮፖዛል ወይም ምክረ ሀሳብ የለውም፣ ምንም የሚያቀርበው የተሻለ ነገር የለውም የሚል ንግግር ተናግረዋል። ቢያንስ እኛ እንዴት እንደምንመለከተው ነገሩን ማየት ያለብን ነገር መስሎ ይሰማኛል። የኢትዮጵያዊነት ምክረ ሀሳቦች ኢትዮጵያዊነት ገዢ ማንነት ሲሆን የሚገኙት በጎ ነገሮች ምንድን ናቸው የሚለውን በማውራት መጀመሪያ ኢትዮጵያዊ ብሔርተኝነት ለየትኛውም ሰው የሚያቀርበው ነገር ኢትዮጵያ ያንተ ነች። ይሄ ማለት በየትኛውም የኢትዮጵያ ክፍል ተዘዋውረ ከሞያሌ እስከዛኛው ጫፍ ከምስራቅ ጫፍ እስከ ምዕራብ ጫፍ ከደቡብ ጫፍ እስከ ሰሜን ጫፍ ያለው ግዛት በሙሉ ያንተ ነው እና ያለ አንዳች አድሎ በቆዳ ቀለምህ፣ በሃይማኖትህ፣ በብሔርህ እና በሌላ የሰውን ልጅን መክፈል በሚያስችል በማናቸውም ምክንያት ከፍ ዝቅ ሳትደረግ ሙሉ ባለቤትነት አለህ የሚል ነው አንደኛው። እዛ ጋር ሰርተህ ኖረህ አርሰህ ነግደህ ሀብት አፍርተህ መኖር ትችላለህ። ይሄ አንደኛው። እነሱ ይሄ ግን ከነሱ የሚለየው ምን ጋ ነው? ለኦሮሞ ቤቱ ኦሮሚያ ነው። የቤት ጥያቄ እንደገና እዚህ ጋር ትመጣለች። የኦሮሞ ቤቴ ነው ስል አያገባህም እያለህ ነው። ጎንደር ከታሪኩም ነው የሚነጥሉህ። አንድን ኦሮሞ ከኢትዮጵያዊነት ሳትነጥለው ጎንደር ያንተ አይደለም ማለት አትችልም። ይሄ የመጀመሪያው ልዩነታችን። ይሄ ደግሞ ዝም ብሎ ምናባዊ አይደለም፣ ኢኮኖሚያዊ ትርጉም አለው። ኢህአዴግ መጀመሪያ ያደረገው ነገር ኢትዮጵያን እንደተቆጣጠረ ህወሓት መጀመሪያ ያደረገው ነገር ኦሮሞን ከሌላው ክልል ማስወጣት፣ አማራን ከሌላው ክልል ማስወጣት፣ ሲዳማን ከሌላው ክልል ማስወጣት፣ ጉራጌን ከጌዲዮ ማስወጣት፣ ጌዲዮን ከእንትን ማስወጣት። ኢህአዴግና ተባባሪዎቹ አሁን የዚህ ኃጢአት ሙሉ ተሳታፊ ነው። ኦህዴድ የዚህ ኃጢአት ሙሉ ተሳታፊ ነው እስከ ቅርብ ጊዜ ድረስ። ይሄ ከዚህ ነው የሚጀምረው። ይሄ ኢኮኖሚያዊ ኢምፕሊኬሽን አለው። ቀጥተኛ የሆነ የሰዎች የቀን ተቀን ኑሮ ላይ መምህሮች ናቸው የተባረሩት፣ ፖሊሶች ናቸው የተባረሩት በኢህአዴግ። ዝም ብሎ ሚሊዮነር ነጋዴ ምናምን አይደለም። አሁንም ሰዎች ከክልል ወደ ክልል እየተፈናቀሉ ያሉት ኢትዮጵያዊ ማንነት በሁሉ ቦታ ኢትዮጵያ ያንተ አይደለችም ከሚል ነው። ከዘውግ ፖለቲከኞቹ በተቃራኒ ማለት ነው። በኢኮኖሚያዊ ደረጃ፣ በሃይማኖትህ፣ በብሔርህ ወይም በጾታ ምክንያት ያለህን ማንነት ሳትጥል ከላይ ግን ኢትዮጵያዊ የሚባል ማንነት እንደ ጥላ ሆኖ ሁሉም ተዋህደው አንድ የበለጸገ ማንነት መፍጠር። የኢትዮጵያ
ህዝብ የሚባል አለ። ይህም ህዝብ ብዙ ማንነቶች ተዋጥተው የፈጠሩት ውድ ማንነት ነው የኢትዮጵያ ብሔርተኝነት ማለት የሚል ምክረ ሀሳብ ነው። ይሄ ደግሞ እነሱ ከሚያደርጉት ፈጽሞ ተቃራኒ ነው። በነጃዋር አመለካከት ኦሮሚያዊ ከሆንክ ኢትዮጵያዊ አይደለም፣ መሆንም አትችልም። ሶስተኛው የኢትዮጵያዊ ማንነት የኢትዮጵያዊ ብሔርተኝነት ምክረ ሀሳብ ፕሮፖዛል ትልቁ ኢትዮጵያውያን በሙሉ ተባብረው ኢትዮጵያን ካለችበት ውድቀት አስነስተው ከነበራትም ታላቅነት ወደ ተሻለ ወደ ላቀ ክብር እንመልሳለን ነው። የኤትኒክ ናሽናሊዝም የዘውጌ ብሔርተኝነት ከተዋወቀበትና ክልሎች በቋንቋ ከተደራጁበት ጊዜ ጀምሮ ያየነው አንድ ነገር ምንድን ነው? የውስጥ ለውስጥ ግጭቶች በጣም ለማመን ከሚችል በላይ ጨምረዋል። ለምን መሰለ? ለምሳሌ በኢትዮጵያዊ ማንነት መንግስት ሲዋቀር፣ ኢትዮጵያዊ ማንነት አገር ሲዋቀር አንድ ፖሊስ ተጠያቂነቱ በተቀዳሚነት ተጠሪነቱ ለኢትዮጵያዊነት ነው። ስለዚህ ሞያሌ ላይ ሄዶ አንድ ፖሊስ በጉጂ መካከልና በቦረና መካከል ወይም በኦሮሞና በሶማሌ መካከል ግጭት ሲፈጠር ከትግራይም አንስተህ ከጎንደርም አንስተህ ከወለጋም አንስተህ አንድ ፖሊስ አምጥተህ መሾም ትችላለህ እና ለሱ ጉዳዩ የኢትዮጵያ ጉዳይ እንጂ በሁለት ገለልተኛ ነው። አሁን ግን ያየነው ምንድን ነው? በኦጋዴንና በኦሮሞ መካከል ግጭት ሲፈጠር እዛ ጋር የሶማሌ ክልሉ ፖሊስም የኦሮሚያ ክልል ፖሊስም ገለልተኛ ሊሆኑ አይችሉም። መስፋፋት ደግሞ የሁሉም ብሔርተኝነት ፍላጎት በሚደረገው መስፋፋት ሰዎች መገፋታቸው አይቀርም። ሰዎች ሲገፉ ደግሞ መቆጣታቸው አይቀርም። እኛ ያልን ያለነው ሌላ ነው። ኢትዮጵያዊ ብሔርተኝነት ትልቅ ጥያቄ አለብን። ወደብ አልባ ነን። አሁን ራሳችንን መመገብ አልቻልንም። በዓለም ላይ እጅግ ከፍተኛ አሳፋሪ ድህነት ውስጥ ነው ያለነው። ከነዚህ መውጣት የምንችለው እርስ በርስ በመቧቀስ አይደለም። ሞያሌ ላይ በሚደረግ እኔና አንድ ሶማሌ በምናደርገው ግጭት የሆነች ውሃ ላይ በመጣላት አይደለም። ማንነት ያ አይደለም። ያንን ስትመነ